መካሪ ነፍስ፣ አስተማሪ አባት፣ አላህን ፈሪ ጓደኛ ያለው ሰው ትርፉ የበዛ ይሆናል። ጓደኝነትና ጤና አንድ ናቸው። ሁለቱንም ስናጣቸው ብቻ ነው ዋጋቸውን የምናውቃቸው። መልካም ጓደኛ ከትላልቅ የአላህ ጸጋዎች መካከል አንዱ ነው። እውነተኛ ጓደኛህን በሁለት እጆችህ ያዘው። ሁላችንም የሆነ ቦታ ስንሄድ በሐሳባችን ይዘን የምንሄደው ጓደኛ ይኖረናል። እውነተኛ ጓደኛ ማለት ሁለት ሰው አንድ ልብ እንደማለት ነው። እውነተኛ ጓደኛ ዓለም ሁሉ ጀርባዋን ስታዞርብህ እፊቱን ወደ አንተ የሚያዞር ነው። ሁሉም ሰው የምትለውን የሚሰማህ ቢሆንም ማለት የፈለግከውን የሚያውቀው ጓደኛህ ብቻ ነው። ለጓደኛህ እወድሃለሁ ብለኸው ከሆነ ምን ማለትህ እንደሆነ በተግባርህ ጭምር ልታሳየው ይገባል። አንዱ ለጓደኞቹ ያለውን ውዴታ ሲገልጽ እንዲህ ይላል፣ ጓደኞቼ ራሳቸውን ከፎቅ ለመወርወር ቢዘጋጁ እኔ አብሬያቸው አልወረወርም። ባይሆን ወርጄ መሬት ላይ ከፎቁ ስር እጠብቃቸዋለሁ። ሌላኛው ደግሞ ለጓደኛው እንዲህ ሲል ጥልቅ የሆነ ፍቅሩን ይገልጻል። በምድር ላይ 100 ዓመት ብትኖር ካንተ አንድ ቀን ያነሰ ዕድሜ ቢኖረኝ እመኛለሁ። ምክንያቱም ካንተ ውጭ አንድ ቀን እንኳን መኖር ስለማልፈልግ። እንዲህ ያሉም አሉ፣ ስትሞት 5 የልብ ጓደኞች ካሉ በእርግጥም በምድር ላይ ጥሩ ሕይወት አሳልፈሃል ማለት ነው። ጓደኝነት ትልቅ ነገር ነው። በተለይ በቀጥተኛው መስመር ላይ ሲጸና። አላህን ፈሪ የሆነ ጓደኛ፣ መልካም የሆነ ጓደኛ፣ ለቤተሰቦቹም አሳቢ ለአንተም ቤተሰቦች የሚያስብ ጓደኛ ትልቅ ዋጋ ያለው ሰው ነው። ሰው ልጅ ብቻውን መቼም ቢሆን ሊኖር አይችልም። እንደው ምናልባት ለአንድ ቀን፣ ለሁለት፣ ለሳምንት እረፍቱን ተመኝቶ ብቻውን ሊቆይ ይችላል። ከዚያ በኋላ ግን የሰው ዋጋ ምን እንደሆነ ይገባዋል። ጭርታ ሲበዛበት፣ ዝምታው ሲያጨናንቀው ሰው ይፈልጋል። ሰው ለሰው ከጭንቅ መውጫ ሰበብ ነው። በተለይ መልካም ሰው ከሆነ። ተገላቢጦሹ ወይም መጥፎ ሰው ከሆነ ደግሞ ወደ ጭንቅ ማስገቢያ ሰበብም ሊሆን ይችላል። ጥሩ ጓደኛ ማለት በእስልምና ላይ ያገኘኸው ወንድምህ ወይም እህትሽ ናት። ወንድማማችነት በእስልምና ውስጥ ከሌሎች ጋር ባለው መልካም ባህሪ ላይ የተመሰረተ ሌሎችን እንድንይዝበት የምንፈልገውን መንገድ የሚይዝና በጋራ እሴቶች ላይ አንድ የሚያደርግ አጠቃላይ ጽንሰ ሐሳብ ነው። እሱም 3 ደረጃዎች አሉት፤ ሃይማኖት፣ ቤተሰብና ሰብአዊነት። እያንዳንዳቸው እነዚህ ደረጃዎች አንድ ሙስሊም ከሌሎች ጋር የሚስማማባቸው መብቶችና ግዴታዎች አሉት። በጣም ጠንካራ የሆነው የወንድማማችነት ደረጃ በአላህ ዘንድ በእስልምና ውስጥ የህብረተሰቡ የወዳጅነትና የጋራ ዓላማ ስሜት ነው። በዚህ ደረጃ ምእመናን የሃይማኖትን ግቦች ለማሳካትና መለኮታዊ እሴቶቻቸውን ለማሳካት አብረው ይሰራሉ። አላህ ስብሓንሁ ወተዓላ እንዲህ ይላል፣ አዑዙ ቢላሂ ሚነ ሸይጣን ረጂም إنما المؤمنون إخوة فأصلحوا بين أخويكم واتقوا الله لعلكم ترحمون ምእመናኖች ወንድማማቾች ናቸው። በሁለት ወንድሞቻችሁም መካከል አስታርቁ፣ ይታዘንላችሁም ዘንድ አላህን ፍሩ። ሱረቱል ሁጁራት አንቀጽ 10። በአላህ መንገድ ወንድማማችነት ከኢማን ጋር እጅግ የተቆራኘ ባህሪ ነው። ከአላህ ፍራቻ ጋርም በእጅጉ የተዛመደ ነው። ያለ ኢማን ወንድማማችነት እንደማይኖር ሁሉ ያለ ወንድማማችነትም ኢማን የለም። ያለ አላህ ፍራቻ የልብ ጓደኝነት እንደማይኖር ሁሉ ያለ የልብ ጓደኝነትም የአላህ ፍራቻ የለም። الأخلاء يومئذ بعضهم لبعض عدو إلا المتقين ወዳጆች በዚያ ቀን ከፊላቸው ለከፊሉ ጠላት ነው፣ አላህን ፈሪዎች ብቻ ሲቀሩ። ሱረቱ ዙኽሩፍ አንቀጽ 67። ኢማንን መስፈርቱ ያላደረገ ወንድማማችነት የራስ ጥቅም ማሳደጃና ግለሰባዊ ፋይዳን ማሟያ መድረክ ነው የሚሆነው።